هيا إلى المعالي معالي في الحال والأقوال والفعال. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وشفيعنا وقرة أعيننا محمد بن عبد الله وعلى آله وأصحابه أجمعين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما تنفعنا به يا رب العالمين. مرحبا. كذلك قدم جمرناون نجرا نبيات وهم دمو النبوات كنبيات قات يا جنة الله شون قد يوتي السان نبر زاري كزور السان وطا عصمة الأنبياء والرسل عليهم الصلاة والسلام. نبياتوج الله تبارك وتعالى رسولوج ملائكتنيوج معصوم سلامه هناچو كونجل يتطبقوا عند مهوناچون يمنانسابت كفل ነው። الشيخ أحمد المرزوقي زي نظماتቸው ላይ عقيدة العوام ላይ ምን ይላሉ? قال الناظم رحمه الله عصمتهم كسائر الملائكة واجبة وفاضل الملائكة. عصمتهم يعني ነብያቶች معصوم መሆናቸው ከወንጀል ከየትኛውም አይነት ወንጀል የተጠበቁ መሆናቸው ከሳኢር الملائكة ነው። ልክ እንደ ተቀሩ መላእክቶች በዚሁ እየጠቆሙን ነው። መላእክቶችም ማዕሱም እንደሆኑ አላህን ተባረከ ወተዓላ ፈጽሞ የማያምፁ የአላህን ትእዛዝ ፈጽመው የማይጥሱ እንደሆኑ መላእክቶችም ልክ እንደዛው ማዕሱም ናቸው። ነብያቶች ማዕሱም እንደሆኑ ሁላ ማለት ነው። ወንጀል ከነሱ ፈጽሞ ሊከሰት አይችልም። ከነሱ ወንጀል መከሰቱን አቅል ፈጽሞ አይቀበለውም፣ ሙስተሂል ነው። ዋጅበቱን ዋጅብ ነው። ማዕሱምነታቸው ዋጅብ ነው። ወፋضሉ الملائكة ነገር ግን መላእክቶችን በልጠዋል። ፋضሉ الملائكة በዚህ ላይ የተለያዩ ሐሳብ ልዩነቶች ቢኖሩም ላኪን ጅምሁሮች ይሄዱበት ከመላእክታ በላጭ ናቸው፣ ደረጃቸው ከመላእክታ የላቀ ነው የሚለው ያመዝናል ማለት ነው። የቃላት ትርጓሜ ላይ ዒስመቱሁም ሲል አልዒስመህ ዒስመህ ማለት ምን ማለት ነው? ወይም ጥብቅነት ማለት ምን ማለት ነው? ሙጥለቁል ሒፍዝ ነው። ከየትኛውም ነገር መጠበቅ ሙጥለቁል ሒፍዝ ከሆነ ነገር ከወንጀል ከምናምን ሳይሆን አጠቃላይ ከሁሉ ነገር ማዕሱም ነው ከተባለ የተጠበቀ ነው ማለት ነው። በከለላ ስር በጥበቃ ስር ነው ማለት ነው። በእስጥላህ ግን አሁን እዚህ ጋር ግን ስናመጣው በሙያዊ ፍቺው ትርጓሜው ግን ሒፍዙላሂ ለሁም ነብያቶች ማዕሱም ናቸው፣ መላእክቶች ማዕሱም ናቸው ስንል ሒፍዙላሂ ለሁም ሚነ ዘንብ አላህ እነሱን ከወንጀል ጠብቋቸዋል። ወንጀል የሚባል ነገር ፈጽመው አያውቁም። مع استحالة وقوعه አይ አላህ ስለጠበቃቸው ነው እንጂ ሊከሰት ይችላልም አይባልም። በእነሱ ላይ መከሰቱ ሙስተሂል ከመሆኑ ጋር ማለት ነው። ሙስተሂልም ከመሆኑ ጋር አላህ ጀለ ጀላሉሁ እነሱን ከወንጀል መጠበቁ በእነሱ ላይ ሙስተሂል ነው። አቅል ፈጽሞ መከሰቱን በእነሱ ላይ አይቀበልም። ከዚህ በፊት ያነሳናቸው ብዙ ጉዳዮች አሉ። ነብያቶች ለሰው ልጆች አርአያ ሞዴል እንዲሆኑ አድርጎ አላህ ይላካቸው ናቸው። ስለዚህ ከነሱ ወንጀል ይከሰታል፣ ሊከሰት አመቺ ነው። ሐራምን ነገር መክሩህን ነገር ሊሰሩ ይችላሉ ከተባለ ያ ነገር ወደ ጣዓነት ይቀየራል፣ ወደ መልካም ተግባርነት ይቀየራል። ስለዚህ ያንን ነገር መፈጸም በሚከተሏቸው ህዝቦችም ላይ እንደ መልካም ነገር ይታያል ማለት ነው። ይሄ ደግሞ ፈጽሞ የማይሆን ነገር ነው። ሸርሕ ላይ ምን ይላሉ? የጂቡ ዐላ ኩሊ ሙከለፊን በየአንዳንዱ ሙከለፍ ላይ ለአቅመ ግዳጅ የደረሰ ሰው ላይ أن يعتقد ليامن قديته ونو أن الأنبياء والرسل عليهم الصلاة والسلام نبياتوج رسولوج الله ملائكتنيوج معصوم مهوناتشون بتقلوا ما من اللبن كونجل يتطبقوا مهوناتشون كما أن الملائكة معصومون كسائر الملائكة لك ملائكة وج من اندهونه هلا معصوم اندهونه هلا يتطبقوا كونجل يراقوا እንደሆኑ ሁላ ማለት ነው። فهم رسሎች አንቢያዎች ሙነዘሁነ عن الوقوع في المعاصي ማዕሲያ ላይ ወንጀል ላይ ኃጢአት ላይ ከመውደቅ
የተጠበቁ ናቸው። ፈላ ይትሩኩነ ዋጅበን ግዴታ የተደረገን ነገር አይተውም። ለምሳሌ በእኛ ነቢይ ዓለይሂ ሰላቱ ወሰላም ላይ ብንመለከት 5 አውቃት ሰላዋት ግዴታ ነው አይደለም? እሳቸውም ላይ በኡመቶቻቸውም ላይ። ስለዚህ ይህን ግዴታ ፈጽሞ አይተውም። ወላ ይርተኪቡነ ሙሐረመን ሐራም የሆነን ነገር በሸሪዓ እርም የተደረገን ነገር የተከለከለን ነገር አይፈጽሙም። ወላ ይተሲፉነ ኢላ ቢልአኽላቂል ከሪማ ነቢያቶች በላቁ ባህሪያት በትላልቅ ስነ ምግባራት እንጂ አይገለጹም። ያንን እንጂ አይላበሱም። የተላበሱት የሚገለጹበት ነገር ሁላ የላቀና የተከበረ ነው ማለት ነው። ለምን ካልን ሊአነሁም ቁድወቱን ሐሰና መልካም ወይም ደግሞ ምርጥ አርአያ ብሎ አላህ ተባረከ ወተዓላ ያስቀመጣቸው ለሰዎች የላካቸው ሰዎች ስለሆኑ ማለት ነው። እንዲሁም ደግሞ ወልመሰሉል አዕላ አለዚ የተጅሁ ኢለይሂ ናስ ሰዎች የሚጓዙበት ሰዎች የሚቀጣጩት የላቀ ተምሳሌት ስለሆኑ ማለት ነው። ወልመሰል አልአዕላ ትልቅ ተምሳሌት ስለሆኑ ማለት ነው ነቢያቶች። ወላሁ አላህ ተባረከ ወተዓላ ሁወ አለዚ ተወላ ተእዲበሁም እነሱን ስርዓት ማስያዙን ኃላፊነት የወሰደው አላህ ጀለ ጀላሉሁ ነው። በእነሱ ጉዳይ ላይ ቆሞ እነሱን አደብ ማስያዙን ወከዛሊክ ወተህዚበሁም እነሱን ማረም እነሱን ማግራት ወተዕሊመሁም እነሱን ማስተማር በዚህ ሁላ ነገር ውስጥ ከበላያቸው ሆኖ ሲቆጣጠራቸው የነበረው አላህ ጀለ ጀላሉሁ ነው። ሐታ ካኑ አህለን ሊዛሊክ ለዚህ ለአርአያነት እንዲሁም ደግሞ ለላቀ ተምሳሌትነት ብቁ እስኪሆኑ ድረስ አህል እስኪሆኑ ድረስ ከታች ጀምሮ ተርቢያ ሲያደርጋቸው በጥሩ ስነ ምግባራት እንዲሁም ደግሞ በላቁ ባህሪያቶች ሲያገራቸው ሲያርማቸው አደብ ሲያስይዛቸው ስርዓት ሲያስይዛቸው ሲያስተምራቸው የነበረው አላህ ጀለ ጀላሉሁ ነው። ወሚማ የዱሉ ዐላ ዒስመቲሂም ማዕሱምነታቸውን የሚጠቁሙ በጣም ብዙ ማስረጃዎች አሉ። ቀውሉሁ ተዓላ አላህ ጀለ ጀላሉሁ በቁርአን ውስጥ ለነቢዩ ዓለይሂ ሰላቱ ወሰላም ምን አላቸው? ወስቢር ሊሑክሚ ረቢክ ለጌታህ ፍርድ ሰብር አድርግ። ጌታ ያመጣውን ነገር ተቀበል፣ በደስታ ተቀበል፣ ሰብር አድርግ። ፈኢነከ አንተኮ ቢአዕዩኒና ቢሒፍዚና ወሪዓየቲና በእኛ ጥበቃ ስር ነህ፣ በእኛ ከለላ ስር ነህ። ኻስ የሆነ ጥበቃ ልዩ የሆነ እንክብካቤ አለህ ያ ሙሐመድ ዓለይሂ ሰላቱ ወሰላም እያላቸው። ስለዚህ በአላህ ጥበቃ ስር ከሆኑ የሚያዩት በአላህ ስብሓነሁ ወተዓላ የፈቀደላቸውን የሚሰሙት አላህ ተባረከ ወተዓላ እንዲሰሙ የፈቀደላቸውን የሚንቀሳቀሱት የሚራመዱት አላህ ወደ ፈቀደላቸው ቦታ ነው የሚሆነው ማለት ነው። ወቀውሉሁ ተዓላ ወማ ካነ ሊነቢይን አን የጉል ወማ ካነ ሊነቢይ ለአንድ ነቢይ የተገባው አይደለም ወይም ደግሞ አይገባውም አን የጉለ ሊሸሽግ ሊደብቅ ወይም ደግሞ ይሄ ገኒማ በሚገኝ በጂሃድ ላይ በተለያዩ ጦርነቶች ላይ የሚገኙ ምርኮችን ሊደብቅ ሊሸሽግ ለራሱ ሊያስቀር የተገባ አይደለም። ይሄ ከባድ ወንጀል ስለሆነ ይሄ ለእርሱ የተገባ አይደለም። ወማ ካነ ሊነቢይን አን የጉል ሊሆን አይችልም። ወይም ደግሞ እንዳጠቃላይ ሊሸሽግ አይችልም። አድርስ የተባለውን ራሱ ሊሸሽግ አይችልም። በዚህም አይነት መልኩ የመጡ ተፍሲሮች ስላሉ ማለት ነው። ወቀውሉሁ ተዓላ ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ በአንተ ላይ ከኔ የሆነን ሙሐባ ከኔ የሆነን ውዴታ ወርውር ያለሁኝ አስቀምጭ ያለሁኝ ይላል አላህ ተባረከ ወተዓላ። ወሊቱስነዐ ዐላ ዐይኒ እንዲሁም ደግሞ በእኔም ጥበቃ እንድታድግ በእኔም ጥበቃ ሊቱስነዐ ዐላ ዐይኒ በጥበቃዬ ስር ሆነህ በእኔ ከለላ ስር ሆነህ እንድታድግም አድርጌያለሁኝ ይላል አላህ ጀለ ጀላሉ። ያኒ ሰዎች ቀልብ ላይ ከኔ የሆነን ሙሐባ ጥዬባቸዋለሁ፣ አንተን ያዩህ ይወዱሃል፣ እንዲወዱህ አድርጌያለሁ ብሎ አላህ ጀለ ጀላሉ ለነቢዩላህ ሙሳ ዓለይሂ ሰላም ይህንን ይላቸዋል። ስለዚህ ሩሱሎች ነቢያቶች ማዕሱም ናቸው፣ ከወንጀል የተጠበቁ ናቸው። ከባኢርም ሰጋኢርም ፈጽሞ ወንጀልን አይሰሩም። ወሁም አፍضሉ ሚነል መላኢካ በደረጃ ደግሞ ወፋضሉል መላኢካ እንዳለው መላእክቶችን በልጠዋል። ስለ መላእክቶች እንግዲህ እንመጣበታለን። ወሁም አፍضሉ ሚነል መላኢካ ከመላእክቶች ይበልጣሉ።
على ما ذهب إليه جمهور الأشاعرة كأشاعرة እንግዲህ ጀምሁሩ አብዛኛዎቹ ይህንን አቋም ይዘው ሄደዋል ማለት ነው። ይህ ንግግራቸው እንግዲህ የተወሰነም ቢሆን የሐሳብ ልዩነት እንዳለ ያሳየናል ማለት ነው። والدليل على ذلك ለዚህ ማስረጃው ምንድነው? የሚያቀርቡት ማስረጃ قوله تعالى وإذ قلنا للملائكة اسجدوا لآدم فسجدوا وإذ قلنا استوس بالن ጊዜ للملائكة ለመላእክቶች اسجدوا لآدم ለአደም ስገዱለት የክብር የሆነ የማላቅ የሆነን ስጁድ ስግደት አድርጉለት ብሎ አላህ ተባረከ ወተዓላ ባዘዛቸው ጊዜ አስተውስ ፈሰጀዱ መላእክቶችም ደግሞ እሺ ብለው በሰገዱ ጊዜ ይህንን አስተውስ ይላቸዋል። እንግዲህ አላህ ተባረከ ወተዓላ ሰይድና አደምን አለይሂ ሰላም ከፈጠረ በኋላ ለነብዩላህ አደም አለይሂ ሰላም ስጁድ እንዲያደርጉ መላእክቶች እንግዲህ እነዚህ የተከበሩ መላእክቶች لا يعصون الله ما أمرهم ويفعلون ما يؤمرون الله تبارك وتعالى ባዘዛቸው ነገር አንድም ጊዜ አምፀውት የማያውቁ ትእዛዙን ጥሰው የማያውቁ እነዚህ መላእክቶች ሁሌም ቢሆን ويفعلون ما يؤمرون የታዘዙበትን የሚሰሩ የሆኑ መላእክቶች የተከበሩ የሆኑ መላእክቶች ለዚህ ነብይ ስጁድ እንዲያደርጉ አዘዛቸው አላህ ጀለ ጀላሉ። ስለዚህ أمرهم بالسجود በስጁድ አዘዛቸው تعظيما له ለሱ ያለውን ክብር ለማሳየት የተከበረ እንደሆነ ለመግለጽ ወይም ደግሞ እሱም አልቀው ስጁድ እንዲያደርጉ አላህ አዘዛቸው። فلو لم يكن آدم أفضل منهم آدم عليه السلام ከነርሱ የበለጠ ባይሆን ኖሮ ደረጃው የላቀ ባይሆን ኖሮ لما أمروا بالسجود له አላህ እንዴት ለሱ ስጁድ አድርጉለት ይላቸዋል? ክብሩን ገለጹለት ስጁድ አድርጉና እንዴት ይላቸዋል? እንዲሁም ደግሞ ሌሎችም በጣም ብዙ ያው ሰፊ ነው በሐሳብ ልዩነቱ ላይ የተለያዩ ማስረጃዎችን ያመጣሉ ማለት ነው። وكذلك አሁንም እዚሁ ሳንወጣ ስለ ነብያቶች ስናወራ ወይም ስለ ሩሱሎች ስናወራ ومما يجب اعتقاده ልናምንበት ከሚገባው ነገር ውስጥ يعني ቁርአን ላይ በግልጽ የመጣ ስለሆነ ነው። ይሄም أن بعض الأنبياء والرسل أفضل من بعض ከፊል ነብያቶች ከፊል ሩሱሎች ከከፊሉ ከተቀረው ከሌላው ይበልጣሉ ማለት ነው። ስለዚህ አንዱ ነብይ ሌላውን የሚበልጥበት በደረጃ ማለት ነው በደረጃ የሚበልጥበት ከሱ የላቀ የሚሆንበት ክብር አለው ማለት ነው። لقوله تعالى الله تبارك وتعالى من ይላል تلك الرسل እነዚህ መልእክተኞች فضلنا بعضهم على بعض ከፊላቸውን ከከፊላቸው ምን አደረግን አበላለጥን ይላል። فضلنا بعضهم على بعض በከፊላቸው ላይ ከፊሉን አስበለጥን ይላል። በሌላም ቦታ ላይ ወለቀድ ፈضلنا بعض النبيين على بعض ከፊል ነብያቶችን በከፊሎቹ ከከፊሎቹ አስበለጥን በእርግጥም ይላል አላህ ጀለ ጀላሉ። ስለዚህ እነዚህ የቁርአን አያዎች ምን ይጠቁማሉ? ነብያቶች አንዱ ከአንዱ የሚበልጥ እንደሆነ በደረጃ የሚልቅ እንደሆነ። ያ ማለት ግን አሁን እዚህ ጋር አያይዘው እንዳመጡልን ከዚህ በፊት እኮ لا نفرق بين احد من رسله ብለናል። ከነብያቶች መሐከል በየትኛውም ነብይ አንድ ነብይ ከሌላ ነብይ አንለይም ብለናል። لا نفرق ስለዚህ ከዚህ ጋር አይጻረርም ወይ ከዚህ ጋር አይፋለስም ወይ የሚል ጥያቄ ሊነሳ ይችላል። لا ولا يعارض هذا قوله تعالى አይጋጭም አይጻረርም። لا نفرق بين احد من رسله ከሚለው ከአላህ ተባረከ ወተዓላ ንግግር ጋር አይጋጭም። لأن معنى هذه الآية يزيه آية معنى ምንድነው? عدم التفريق في رسالتهم والإيمان بهم ይሄ ጥሩ ነጥብ ነው። لا نفرق بين أحد من رسله ሲባል በመልእክተኛነታቸው ካለን እምነት አኳያ እንዲሁም ደግሞ በአጠቃላይ በእነሱ ጉዳይ እንድናምን ከሚፈለገው ነጥብ አኳያ የቱንም አንለይም። ከዚህ ቀደም እንዳነሳ ነው ነብዩላህ ሙሐመድ አለይሂ ሰላቱ ወሰላም ረሱል በመሆናቸው ላይ ያለን እምነት እኩል ነው ነብዩላህ ሙሳ አለይሂ ሰላም ካላቸው ሩሱል መሆናቸው ላይ ካለን እምነት ጋር ሁሉም ላይ ያለን እምነት ተመሳሳይ ነው። አላህ ቁርአን ላይ ሩሱል መሆናቸውን እስከነገረን በግልጽ እስካስቀመጠልን ድረስ ሁሉም ነብያት ላይ ያለን እምነት እኩል ነው። ያ ማለት ግን በደረጃ እኩል ናቸው ወይ? ላ በደረጃ ይበላለጣሉ። فضلنا بعضهم على بعض ይህንንም ያለን ደግሞ አላህ ነው።
ፈልሙእሚኑነ ምእመናኖች ለይሱ ከልየሁድ ወነሳራ አልሐምዱሊላህ እኛ የነቢዩ ዓለይሂ ሰላቱ ወሰላምን ሪሳላ የተቀበልን በእርሳቸው ያመንን ምእመናኖች ትክክለኛ ምእመናኖች ለይሱ ከልየሁድ ወነሳራ ልክ እንደ ይሁዶችና እንደ ነሳራ አይደሉም ማለት وهم الذين يؤمنون ببعضهم ويكفرون ببعض ይሁድና ነሳራዎች ጋር ምን ተገኝቷል በከፊል ነብያቶች ያምናሉ በከፊሎቹ ደግሞ ይክዳሉ ከፊሎቹን ይቀበላሉ ከፊሎቹን ደግሞ አይቀበሉም حتى መጽሐፍቱም ላይ ልክ እንደዛው አፈቱእሚኑነ ببعض الكتاب وتكفرون ببعض መለኮታዊ መጽሐፍትን ከፊሉን ተቀበላላችሁ በከፊሉ ትክዳላችሁ ሆነ ይላቸዋል አላህ ጀለ ጀላሉ ስለዚህ ምእመናን ግን ሐቂቃ ትክክለኛ አማኞች ግን እንደዛ አይደሉም በኢማን በእምነት ደረጃ ሁሉም ላይ ያምናሉ ወከዛሊክ ግን ደረጃቸውም ክብራቸውም እንደሚለያይ ስለዚህ ሩሱሎች መልእክተኞች እርስ በርስ ይበላለጣሉ ስንል ፈኡሉል ዐዝሚ ሚን الرسل ከሩሱሎች ውስጥ ኡሉል ዐዝም ተብለው ይጠራሉ ኡሉል ዐዝም ማለት እዚህ ኪታቡ ላይ ከታች አስቀምጦላችኋል ያው እናንተም ጋር ያለ ይመስለኛል ኡሉስ ሶብሪ ወተባቲ ወተሐሙል المشاق የሰብር ባልተቤቶች የጽናት ባልተቤቶች ኡሉል ዐዝም ይባላሉ ቆራጥነት ባልተቤቶች ለዓላማቸው ቆራጥ ሆኖ በጣም ብዙ መሸቃን ያስተናገዱ እነዛ መሸቃዎች መከራዎች ስቃዮች እንግልቶች ከዓላማቸው ያላስቆሟቸው وتحمل المشاق قال تعالى فاصبر كما صبر أولو العزم من الرسل እንደውም አላህ ነብዩን አለይሂ ሰላቱ ወሰለም በዳዕዋ ሂደታቸው ላይ በጣም ብዙ ቻሌንጆች ሲደርሱባቸው በእነዚህ ነብያቶች አላህ ያጽናናቸው ነበር ኡሉል ዐዝሞች ታግሰው ሰብር አድርገው በጽናት እንዳለፉት አንተም ሰብር አድርግ ይላቸው ነበር ነብዩን አለይሂ ሰላቱ ወሰለም ስለዚህ እነዚህ ኡሉል ዐዝሞች وهم በደረጃ ሲያስቀምጧቸው እዚህ ላይ የመጀመሪያው ከኡሉል ዐዝም አምስት ናቸው ኡሉል ዐዝም የሚባሉት ሰይዱና ሙሐመድ አለይሂ ሰላቱ ወሰለም የትኛውም ነብይ ያላስተናገደውን መሸቃ መከራ ስቃይ እኔ አስተናግጃለሁ ብለው ራሳቸው ተናግረዋል የትኛውም ነብይ ላይ ያልደረሰ እንግልት ነብዩ አለይሂ ሰላቱ ወሰለም አስተናግደዋል በጣም ብዙ እንግዲህ ለዲን الاسلام ሲሉ በጣም ብዙ መስዋዕትነትን ከፍለዋል ስለዚህ ሰይዱና ሙሐመድ አለይሂ ሰላቱ ወሰለም ከዛ ደግሞ ሰይዱና ኢብራሂም አለይሂ ሰላም ወሰይዱና ሙሳ ወሰይዱና ዒሳ ወሰይዱና ኑህ አለይሂም ሰላቱ ወሰለም እነዚህ አምስቱ ኡሉል ዐዝም ይባላሉ ከሁሉም ነብያትና ሩሱሎች ደረጃቸው የላቁ ናቸው ማለት ነው ከነዚህ ደግሞ አፍضلهم ሰይዱና ሙሐመድ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም በላጭ ናቸው አፍضل الانبياء والمرسلين ናቸው وسيدنا نوح عليه الصلاة والسلام أفضل من غيرهم النزيه كليلوچو بلاج ናቸው أفضل من غيرهم وأفضلهم على الإطلاق በአጠቃላይ ደግሞ ከሁሉም ደግሞ በላጭ የሆኑት ረሱላህ ሰለላሁ ዐለይሂ ወሰለም ሰይዱና ሙሐመድ ዐለይሂ ሰላቱ ወሰላም ናቸው ومما يجب اعتقاده እዚሁ ጋር ያይዘው ምን አመጡልን አሁንም ልናምንባቸው ግድ ከሆኑ ነጥቦች ውስጥ أن بعض الملائكة ከፊል መላእክቶች ልክ አሁን ከፊል ሩሱሎች ከከፊሎች ይበልጣሉ እንዳልነው بعض الملائكة كالرسل ልክ እንደ መልእክተኞች منهم ومما يجب اعتقاده አሁንም ልናምንበት ግድ ከሆኑ ነጥቦች ውስጥ ወይ ማመን ካለብን ጉዳዮች ውስጥ أن بعض الملائكة ከፊል መላእክቶች ለምሳሌ ከመላእክቶች ውስጥ ሩሱል የሆኑት ከሩሱል منهم ከነሱ ውስጥ መልእክት አድራሽነት የመልእክት አድራሽነትን ሐላፊነት የተሰጡ መላእክቶች ልክ እንደ ጅብሪል አለይሂ ሰላም ማለት ነው ሩሱሎች أفضل من غيرهم ከሌሎች መላእክቶች የበለጡ ናቸው በደረጃ የላቁ ናቸው ልክ ምድር ላይ አላህ የላካቸው ሩሱሎች ከሌላው ፍጥረታት እንዳለ የላቁ እንደሆኑ ሁላ በመላእክቶችም መካከል አላህ ለሪሳላ ያጫቸው መልእክት አድራሽ እንዲሆኑ አላህ የላካቸው የመረጣቸው መላእክቶች ከሌሎች መላእክቶች የበለጡ ናቸው አላህ ጀለ ጀላሉሁ ምን ይላል አላሁ የስጠፊ من الملائكة رسلا አላህ ይመርጣል የስጠፊ من الملائكة ከመላእክቶችም ምንን ይመርጣል رسلا መልእክተኞችን ይመርጣል ከመላእክቶች ውስጥ መልእክተኞችን መልእክት እንዲያደርሱ ይመርጣቸዋል ከነዛ ውስጥ أفضل ማን ነው በላጩ ማን ነው ጅብሪል አለይሂ ሰላም الروح الأمين
ሩህ ተብሎ የሚጠራው ታማኙ ተብሎ የሚጠራው ጅብሪል አለይሂ ሰላም ከመላእክቶች በላጭ ነው ማለት ነው። መርሐባ እንግዲህ ዒስመቱሁም ከሳኢሪል መላኢካ ዋጅበቱን ወፋደሉል መላኢካ በሚለው ስንኝ ዙሪያ እነዚህን ነጥቦች አይተናል። ቀጣይ እዚህ ጋር ያመጡልን አልሙስተሒሉ ፊ ሐቂላሂ ተዓላ ወሩሱሊሂ ዐለይሂሙ ሰላቱ ወሰላም። አሁን ኢላሂያትና ኑቡዋት እንግዲህ እዚህ ላይ አበቃ። ሩሱሎች አራት ዋጅብ የሆኑ ሲፋዎች ያሏቸው ፈጣነህ፣ ሲድቅ፣ ተብሊግ፣ አማና። የእነዚህ ተቃራኒዎች ደግሞ ውሸት፣ ክህደት እንዲህ ያሉ ማለት ነው። ሲፋዎች ደግሞ በእነሱ ላይ ሙስተሒል ናቸው አለን። እንዲሁም ደግሞ ወጃኢዙ ፊ ሐቅህም ሚን ዐረዲ ቢገይሪ ነቅሲን ከኸፊፊል መረዲ ጃኢዝ የሆነ በእነሱ ላይ አመቺ የሆኑ አመቺ ባህሪ የሚባለውንም ደግሞ አይተናል። ሰዋዊ ክስተቶች እነሱ ላይ መከሰታቸው አመቺ ነው ብለን አይተናል። ስለዚህ ኑቡዋትን እዚህ ላይ ያበቃን ማለት ነው። አሁን ዛሬ ስለ ማዕሱምነታቸውም አንስተን ነበር። በአጠቃላይ ግን ኢላሂያትና ኑቡዋትን እዚህ ጋር ጠቅለል ሲያደርግ አልሙስተሒሉ ፊ ሐቂላሂ ተዓላ ወሩሱሊሂ ዐለይሂሙ ሰላቱ ወሰላም በአላህ ተባረከ ወተዓላ ላይ እንዲሁም ደግሞ በመልእክተኞች ላይ ሙስተሒል የሆኑ ባህሪያቶች እነማን ናቸው? ከመጀመሪያው ጀምሮ እያየን የመጣው የአንዳንዱ ዋጅብ ተቃራኒው ሙስተሒል ነው ብለናል። እዚህ ጋር ግን ያው በግጥም በአንድ በይት አምጥተውታል። ወልሙስተሒሉ ضد كل ዋጅቢ فاحفظ لي 50 بحكم واجب والمستحيل ضد كل واجب مستحيل የአንዳንዱ ዋጅብ ተቃራኒው ነው። يعني ለአላህ ተባረከ ወተዓላ ውጁድ ዋጅብ ነው ካልን ዓደም አለመኖር መታጣት ለሱ ሙስተሒል ነው ማለት ነው። አቅል ፈጽሞ በአላህ ላይ መገኘቱን አይቀበልም ማለት ነው። ልክ ነቢያቶችም ላይ ደግሞ ሲድቅ ለነሱ ዋጅብ ነው ካልን የሱ ተቃራኒ የሆነው ከዚብ ሙስተሒል ነው ማለት ነው። ስለዚህ ለየአንዳንዱ ዋጅብ ምን አለው? ተቃራኒው ሙስተሒል ነው ማለት ነው። ወልሙስተሒሉ ضد كل ዋጅቢ فاحفظ لي 50 በዚህ አይነት መልኩ 50ውን በቃልህ ሸምድዳሉ። 50ውን በቃልህ ሐፍዝ በቃልህ ያዛሉ። ቢሁክሚን ዋጅቢ ያኒ በግዴታነት ማለት ነው። ዋጅብ ሸርዒ ማለት ነው። በግዴታነት እነዚህ 50ዎቹን ሐፍዝ መያዝ መሸምደድ በዝርዝር እንግዲህ እነዚህን ማወቅ አለብህ ብለው አስቀመጡ። እንዴት 50 መጣ የሚለውን አብረን የምንመለከት ይሆናል። والمستحيل في حق الله تعالى ورسوله بالله بملእክተኞቹ ላይ ሙስተሒል የምንለው ወይም ደግሞ ሙስተሒል የሆኑ መገለጫዎች ضد كل صفة واجبة لله ለአላህ ተባረከ ወተዓላ ዋጅብ የሆኑ ሲፋዎች ተቃራኒዎቻቸው ضدቸው ውጁድ ዓደም መጀመሪያ የሌለው ብለናል። መነሻ የሌለው ጥንት የሌለው ብለናል። ቀዲም አይ ጥንት ያለው መሆን ጅማሬ ያለው መሆን እሱ ተቃራኒው ነው ማለት ነው። እዚህ ያንዳንዱ ለአላህ ዋጅብ የሆኑ ሲፋዎች ተቃራኒዎቻቸው እንዲሁም ደግሞ ለመልእክተኞች ዋጅብ የሆኑ ሲፋዎች የነሱ ተቃራኒ ሙስተሒላት ተብለው ይጠራሉ። ፈዐደዱል ሙስተሒላቲ ከዐደዲል ዋጅባቲ የሙስተሒላቶች ቁጥር ልክ እንደ ዋጅባቶች ቁጥር ነው። ያኒ በዋጅባቶች ቁጥር ልክ ሙስተሒላትም አሉ ማለት ነው። ምክንያቱም የአንዳንዱ ዋጅብ ተቃራኒ ሙስተሒል ነው ካለን እኩል ነው በቁጥር ማለት ነው። ويجب على كل مكلف أن يعرف ذلك يعني ما وقين وربتال فالمستحيل في حقه تعالى 20 صفة بالله لا ينقدي مستحيل يهون صفاوج هاياناتشو مكنياتهم واجبات هاياناتشو بلا ناس قدمنال ينزاي هايوچو تقارانياتوች እነዚህ ናቸው። ለምሳሌ العدم መታጣት ወይም ደግሞ አለመኖር እውን አለመሆን ضد الوجود የውጁድ ተቃራኒ ነው። አላህ ተባረከ ወተዓላ ህልው ነው ብለናል፣ እውን ነው ብለናል፣ አላህ ያለ ነው ብለናል፣ መውጁድ ነው ብለናል። የሱ ተቃራኒው ዓደም ሙስተሒል ነው። አልሑዱስ ضد القدم ሐዲስነት ጅማሪ መኖር። እንግዲህ አሁን ፍጥረተ ዓለሙ እንዳለ ሐዲስ ነው አይደለም? ምክንያቱም ሐዲስ የምንለው መነሻ ስላለው ነው፣ ጥንት ስላለው ነው፣ ጅማሮ አለው። አላህ ጀለ ጀላሉሁ ደግሞ የለውም ብለናል፣ ቀዲም ነው ብለናል፣ ለመኖሩ ጥንት የለውም ብለናል። ስለዚህ ሑዱስ ضد القدم ፈና ضد البقاء ማለቅ ማብቃት ፈና የሆነ ሰዓት ላይ ማብቃት ማለቅ የሚባለው ነገር የበቃ ተቃራኒ ነው። ስለዚህ ይሄ ሙስተሒል ነው።
المماثلة للحوادث ፍጡራንን መመሳሰል በሆነ አይነት መልኩም ቢሆን ሙሉ በሙሉ እንኳን ባይሆን በሆነ አይነት መልኩ እንኳን መመሳሰል አላህ ላይ ሙስተሂል ነው። ለምን ሙኻሊፉ ሊልኸልቂ ቢልኢጥላቂ ብለናል። በምንም አይነት መልኩ ከፍጡራን ጋር እንደማይመሳሰል አንስተናል። ዐደሙል ቂያሚ ቢነፍስ ወይም ደግሞ ፈላጊነት በራስ አለመቆም ፈላጊ መሆን የሚያርፍበት ወይ ደግሞ እሱም በተለያዩ ሲፋዎች የሚኸሰሰው የሚፈልግ የሆነ ጌታ አይደለም አላህ ጀለ ጀላሉሁ። ይህን መፈለግ ከሌላ አካል ፈላጊ መሆን ሙስተሂል ነው በአላህ ላይ ضد القيام بالنفس التعدد ብዝሃነት ضد الوحدانية የአንድነት ወይም የብቸኝነት ተቃራኒ የሆኑ ከዛ ውጭ ያሉ ማለት ነው። العجز ضد القدرة ደካማነት ወይም ደግሞ መሳን የመቻል ተቃራኒ الكراهة ضد الإرادة الجهل ضد العلم يعني ስላየናቸው ብዙም እንትን ማለት አያስፈልግም። الصمم ضد السمع العمى ضد البصر البكم ضد الكلام كونه عاجزا ضد كونه قادرا ቻይ መሆኑ አዋቂ መሆኑ እያለን አይተን ነበር። የነዛ ተቃራኒዎች ደግሞ ቻይ አለመሆኑ ፈላጊ አለመሆኑ ወይም ደግሞ ተገዳጅ መሆኑ እንዲህ ያሉ ነገራቶች በአላህ ላይ ሙስተሂል ናቸው። ከታች ምን አለን? ሀያውን ከጠቀሰ በኋላ እንግዲህ እነዚህ መተሐፈዝ ያለባቸው ናቸው። والمستحيل في حق الرسل والأنبياء عليهم الصلاة والسلام በሩሱሎች ላይ ሙስተሂል የሆኑ ደግሞ ጉዳዮች ፈጽሞ እነሱ ላይ መገኘታቸውን አቅል የማይቀበላቸው ጉዳዮች አራት ናቸው። ምክንያቱም ለሩሱሎች ዋጅብ አራት ስላስቀመጥን የነዛ ተቃራኒ ሙስተሂል ይሆናል። ለምሳሌ ፈጣናህ ለነሱ ዋጅብ ነው ብለን ነበር። የዛ ተቃራኒ በላዳህ ነው፣ በሊድነት የአእምሮ አለመብሰል ማለት ነው። ፈጣን አለመሆን ማለት ነው። በእነሱ ላይ ሙስተሂል ነው። ከዚብ ውሸት በእነሱ ላይ መገኘት ሙስተሂል ነው። አልኪትማን መሸሸግ መደበቅ፣ እንዲሁም ደግሞ አልኽያና ክህደት መፈጸም ወንጀልን በመስራት ክልከላን በመጣስ ማለት ነው። እነዚህ አራቱ በነቢያት ላይ ሙስተሂል ናቸው። ወቲልከ አልዓቃኢድ አለቲ የጅቡ ሒፍዙሃ የአንዳንዱ ሰው ሊይዘው ሊያምንበት የሚገቡ መሰረታዊ አቂዳ ጽንሰ ሐሳቦች እነዚህ ናቸው። وهي 50 صفة 50 ባህሪያት ናቸው። እንዴት ካለን ወተፍሲሉ ذلك ከታሊ እንደሚቀጥለው እናብራራዋለን አሉ። الواجب لله ስንታልን ለማስታወስ ያክል الواجب لله 20 ባህሪያቶችን አሳልፈናል ለአላህ ዋጅብ የሆኑ فالله موجود قديم باقي مخالف للخلق بالإطلاق وقائم غني واحد وحي قادر مريد عالم بكل شيء سميع البصير والمتكلم له صفات 7 تنتظم فقدرة إرادة سمع بصر حياة العلم كلام استمر በዚህ ውስጥ ሀያውን ሐፈዝን ማለት ነው። አሁን በግጥም መሆኑ በጣም ትልቁ ጥቅሙ ምንድነው? በቃል ለመያዝ እነዚህን ሀያዎች ያቀልልናል ማለት ነው። በግጥም መቀመጡ በተለይ ደግሞ ዜማ ታክሎበት በጣም በሚጥም ዜማ ሲዘጋጅ ያው አዘጋጅተዋል። ዩቲዩብም ላይ አቂደቱል አዋም ብለን ብንገባ በተለያዩ ማሻአላህ ደስ በሚሉ ዜማዎች ተዘጋጅቷል። ያንን ለማሐፈዝ ይቀላል ማለት ነው። አቂዳችንን መሰረታዊ አንዳንዱ ሙስሊም ማወቅ ያለበትን ነገር በዚህ መልኩ አቀርበውልናል ዑለማዎቹ። አላህ ተባረከ ወተዓላ ስራቸውን ይቀበላቸው፣ ልፋታቸውን ፊ ሚዛን ሐሰናቲሂም አላህ ያድርግላቸው። ስለዚህ ዋጅብ 20 የዋጅባት ተቃራኒ ደግሞ አልሙስተሂል ዐለይህ ስንት ይሆናል? 20 40 ማለት ነው። 40 ሲፋዎች ለሩሱሎች ዋጅብ 4 የነዚህ 4 ተቃራኒ ደግሞ ሙስተሂላት 4 8 48 ሆነ ማለት ነው። እዚህ ለአላህ ተባረከ ወተዓላ ጃኢዝ አለ 1 ወጃኢዙን ቢፈድሊሂ ወዐድሊሂ ተርኩን ሊኩሊ ሙምኪኒን ከፊዕሊሂ ይሄ ጃኢዝ ነው ለአላህ 1 ለሩሱሎችም ጃኢዝ አለ ወጃኢዙን ፊ ሐቂሂም ሚን ዐረዲ ቢገይሪ ነቅሲን ከኸፊፊል መረዲ። ስለዚህ ይሄ ሁለቱን ስንጨምርበት 48 ላይ ስንት ሆነ ማለት ነው? 50 ፈሕፈዝ ሊ50 እነዚህን 50 ሐፍዝ በቃልህ ያዛሉ ቢሁክሚን ዋጂቢ በግዴታነት መልኩ ማለት ነው። መርሐባ እንግዲህ ከዚህ በኋላ በዝርዝር ደግሞ
ማወቅ የሚገባን ሩሱሎች እነማን ናቸው የሚለውን ኢንሻአላህ በቀጣይ ደርስ የምናይ ይሆናል። አላህ ተባረከ ወተዓላ ባወቅነው በሰማነው በተናገርነው የምንጠቀም አላህ ያደርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። هيا إلى المعالي معالي في الحال والأقوال والفعال.